ምን አይነት ነጋዴ ነህ? ምን አይነት ነጋዴስ ነሽ እህቴ? ይቺ ምድር እንደምታውቋት ወይ ትርፋማ ነጋዴ ወይ የከሰረ ነጋዴ ነው ያለባት። ከሁለቱ ሌላ ልትሆኝ አትችልም። የትኛው ነሽ? ምክንያቱም ጠዋት ስትነሺ የምታደርጊያቸው ድርጊቶች፣ የምትፈጽሚያቸው ፍጻሜዎች፣ የምታካሄዳቸው እያንዳንዱ እርምጃ ወይ ወደ ትርፋማነት ወይ ወደ ከሳራ እየወሰደህ ነው። የትኛው ነን? እስቲ ለሰከንድ ራሳችንን እንጠይቅ። ሰላምታ አልረሳውም። ከልብ የመነጨ አሰላሙላሂ አለይኩም ወራህመቱላሂ ወበረካቱ። ወንድምና እህቶች እንደምታውቁት ፈጣሪ ሲፈጥረን፣ አላህ ለዚህ ምድር ላይ ሲፈጥረን ከሁለት አንዱ እንድንሆን ነው። እያንዳንዱ ሰው በየቀኑ ሲነሳ ነጭ ወረቀት አለው። አለኝ፣ አለህ፣ አለሽ። ያንን ነጭ ወረቀት በምንፈጽማቸው ድርጊቶች፣ በምናካሄዳቸው ጉዞዎች ላይ በዛች ቀን ውስጥ ጥሩ ሰርተን፣ ጥሩ አምርተን፣ ትርፋማ ሆነን፣ ደግ ነገሮችን አብዝተን፣ ደጋማ ሆነን እንገባና የትርፍ ቀን ይሆናል። ኢንዲ ኦፖዚት በመላሳችን፣ በእጃችን፣ በአይናችን፣ በአካላቾቻችን የምንፈጽማቸው ድርጊቶች የተቃራኒውን የኪሳራውን መንገድ ያስይዙናል። አላህ ደግሞ ምንድን ነው ያደረገው? ይኸው ከትንሽ ጊዜ በኋላ የሚጀምረው ጾም ወይ በየዓመቱ እድሜና ጤና ከሰጠን የሚመጣው ረመዳን አዲስ ኦፖርቹኒቲ ነው፣ አዲስ እድል ነው፣ አዲስ እጣ ነው። እጣውም የሚለው ምንድን ነው? አንድ ስራ በእጥፍ የሽያጭ ዋጋ፣ የቅናሽ ዋጋ፣ ልክ አሜሪካ ውስጥ ብላክ ፍራይዴ የሚባለው ቀን እንዳለው ያ ብላክ ፍራይዴ ጁምዓ ቀን ነው። ምሽት ይጀምርና ስቶሮች ሁሉ የቅድሚያ ቀን ይዘጋሉ፣ የዛን ቀን ይከፈታሉ። ዋጋ በቅናሽ 30%፣ 40%፣ 50% በሉት የሚሸጥበት ቀን ነው። ረመዳን እየመጣ ያለው ወር ያ ወር ነው። ታዲያ ዓላማ ኸይሮችን፣ ጥሩ ነገሮችን፣ ደጋግ ነገሮችን አብዝተሽ ትርፋማ መሆን ነው ወይስ ለእናንተ ተዋሉ? አንድ ሱና በረመዳን ውስጥ የሚሰገድ አሉ ረሱል ሰለላሁ ዐለይሂ ወሰለም። ሐዲሱን ታውቁታላችሁ። አንድ ሱና በረመዳን ውስጥ የሚሰገድ ሌላ ጊዜ ከሚሰገድ ፈርድ እኩል ነው ሚዛኑ። ምን አይነት የትርፋማ ወር እንደሆነ ከዚች አንዱ ሱና ላይ ብቻ ሂሳባችሁ ሙቱ። ኸይር ብትናገር፣ አስተግፍሩላህ ብትል፣ ዚክር ብታረግ፣ ሰደቃ ብትሰጥ፣ የተጣላሁን ሄደህ እንዲያም ዋናው የተጣላሽውን አንድ ዓመት ዘግተሽው ከሊቦ ለምንድን ነው የማናግረው እኔ እንደ ሁሌ አፉ ምለው ብላችሁ የዘጋችሁትን ዘመድ ሄዳችሁ ወንድሜ እህቴ አፉ በልኝ ብላችሁ እነሱ ሰው አይሏችሁ አንቺ፣ አንተ፣ እኔ ሂደን አፉ ብለንም እነዚህ ያየርበት ጊዜ ሂሳቡ ምን ያህል ነው? አትራፊ ነህ ወይስ ከሳሪ? የስ ውድ ነሽ። ማሻአላህ ኮመንቶቻችሁ ላይ ውድ እንደሆናችሁ ገልጻለች ያለፈው ቪዲዮ ላይ። ግን ውድነትሽ ከአፈር መተህ ወደ አፈር ለምትመለሰው ይሄ ቆዳ እኮ የኔ አይደለም ወንድምና እህቶች፣ ይሄ ቆዳ የሚመለስበት ቦታ አለ። ተሳሳትኩ? ታዲያ ይህን ቆዳ የሚመለስበት ቦታ ካለ እኔ ማን ነኝ? ለምንድን ነው የምኮራው? ዋይ ጊዜ ሽበት ትላንት ጥቁር ነበር፣ ዛሬ ሽበት አለ። ትላንት ቀጥ ብዬ ነበር፣ መጉበጥ ይመጣል። ትላንት ጉልበት ነበር፣ መክሰም ይመጣል። ስለዚህ አትራፊ ነሽ ወይስ ከሳሪ ነጋዴ? ጥያቄውን ለእናንተ ተዋለሁ። አደራችሁን በዱዓ አትርሱኝ። አደራችሁን ኸይር የጾም ኸይር እንዲሆንልን ለሁላችንም ዱዓ አድርጉልን ኢንሻአላህ። አላህ በሌላ ቪዲዮ እስኪያገናኘን በየቀኑ መንገድ ላይ ሳገኛችሁ እንደ ቀልድ ቦና ቪዲዮን አይቻለሁ ብላችሁ ተስፋ ለምትሰጡኝ ወንድምና እህቶች አላህ ደረጃችሁን በጀነት ከፍ ያድርገው። ወላሂ ጀዛኩሙላህ ኸይር። እንድሰራ ሞራል ሰጡኛላችሁ ስለሆነ ያ ቤት መቀመጥ ይቻላል፣ ግን
አላህ ይሄን መናገር ችሎታ አቅሙን ከሰጠኝ ለምን አልናገርም በሚል ነው እንጂ ከአንተ የበለጠ አውቄ አይደለም። እና ከተሳትኩኝ አፉ በሉኝ ኢንሻአላህ። እናንተን አላህ አፉ ይበላችሁ። የሚመጣውን ጾም ኸይራችን በዝቶ ሸራችን የሚቀንስበት ጥሩ ድርጊታችን በመልቲፕል ኳድሪፕል ነው፣ ሲክስፕል ኤይትፕል በሉት እንደፈለጋችሁ። በዛ ሂሳብ አላህ አባዝቶ ኸይራችን የሚበዛበት ሸራችን በጣም አንሶ አፉ የምንደረግበት ወር አላህ ያድርግልን ኢንሻአላህ። ስላዳመጣችሁኝ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።